ካራተናለሙ እሱ መላአፊው እንደይ ዝል ማخنخጠው ማለት ነው። እሺ ከጻድቁ አቡነ ገብረ መንፈስ ቅዱስ አድህር የምስጋና ደብዳቤ የተላከ ይላል። ለመላው ህዝበ ክርስቲያን በአሜሪካ ሀገር ከኮሎምቦስ ኦሃዮ የምትገኙ የወልቃይት ጠገዴ ቃፍታ ሁመራ ተወላጆች በሙሉ በአቶ ታዬ አባተ እና በአቶ አረፈ ገበየው አስተባባሪነት የማህበር የተዋጣ የአቡነ ገብረ መንፈስ ቅዱስ ህንጻ መስሪያ የተላከልን ገንዘብ ምስጋናን መላክ ይመለከታል። ለክቡራን ለዚህ የአቡነ ገብረ መንፈስ ቅዱስ ህንጻ መስሪያ ለሚሆን ገንዘብ ለላካችሁልን በሙሉ የህያው እግዚአብሔር ቸርነት የድንግል ማርያም የመላእክት የጻድቃን የሰማዕታት አማላጅነትና ጸሎት የጻድቁ አቡነ ገብረ መንፈስ ቅዱስ ረድኤት አይለያችሁ እያልን ሰላምታችን ከጻድቁ አቡነ ገብረ መንፈስ ቅዱስ በቃፍታ ሁመራ ወረዳ አድህር ቀበሌ ሆነን እናቀርባለን። ከሰላምታችን በመቀጠል ለህንጻ መስሪያ ብላችሁ የላካችሁልን ብር 1,02,800 በፊደል 1,02,800 ብር የተቀበልን መሆናችን እያሳወቅን ስም ዝርዝር እስከምትልኩልን ይህንን የምስጋና ወረቀት ልከንላችኋል። አምላክ የነፍስ ዋጋ ያድርግልዎ። ቤቴን ስሩ የሚለውን ትንቢተ ሐጌ ምዕራፍ 1 ቁጥር 8 በርዕሶ በመረዳት በማወቅ ህያው እግዚአብሔር በሚያድለው ዘላለማዊ እንጂ በማያልፍ ምድራዊ ባለጸግነት ሳይታለሉ ምጽዋትን ሰጡ። ሌባ በማይቀርብበት ብልም በማይጠፋበት በሰማይ የማያልቅ መዝገብ የሚሆኑትን የማያረጅ ኮረጆ ለራሳችሁ አድርጉ። ሉቃስ 12:32 የሚለውን መልእክታዊ ቃል ከልቦ ስላለ ለጻድቁ አቡነ ገብረ መንፈስ ቅዱስ ያላችሁትን እውነተኛ ፍቅሮን በዚህ ስጦታ ገልጻችኋል። ይህም ትውልደ ጻድቃን ይትባረክ ይላል። መዝሙረ ዳዊት 111 ቁጥር 2 የሚለው ነብዩ ዳዊት ቃል በእናንተ ደግነት ተፈጽሟል። የክብር ባለቤት እግዚእነ ኢየሱስ ክርስቶስ ስጦታችን ተቀብሎ በሕይወት መጽሐፍ ይጻፍላችሁ፣ የኃጢአት መደምሰሻ ያድርግላችሁ። በወለዳችሁትም በሰራችሁትም በነገዳችሁት ሁሉ ባርኮ ቀድሶ ይስጣችሁ። ሰላም፣ ፍቅር፣ ጤና፣ ረጅም ዕድሜ ከመላው ቤተሰቡ ያድላችሁ። ከሀገር ውጭ ሆነ ከሀገር ውጭ ያላችሁ ትብብራችሁ አይለየን። ይህን የምስጋና ደብዳቤ ከጻድቁ አቡነ ገብረ መንፈስ ቅዱስ አድህር ካህናት፣ ህዝብ፣ ህንጻ ሰሪ ኮሚቴ እና ሰበካ ጉባኤ ስንጽፍላችሁ በታላቅ ደስታ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር የሚል ነው። እናመሰግናለን። ያው ገና እንጨምራለን እያሉ ነውና የእናንተ ጸሎት አይለየን፣ በጸሎታችሁ አስቡን እያሉ ነው። ስለዚህ በአቶ ታዬ አባተና ባረፈ ገበየው አስተባባሪነት ያው ከሀገር አሜሪካ ኮሎምበስ 1,02,800 ብር ያው ደርሶናል። በንባቡ እንደሰማችሁት ማለት ነው። እዚህ ያላችሁ እንተጋገዝ፣ አይዟችሁ፣ ተስፋችን እግዚአብሔር ነው። ያው ይህ እንደደረሰ ያው ለህዝባችን አሳውቀናል።